ከእንቁላሉ ጀመርኩኝ። እንግዲህ ማናችንም ቤታችሁ ማዘጋጀት የምትችሉት ቀላል ነገር ነው። በጣም ውድ አይደለም። ሰላጣው 30 ብር ነው። ግን እዚህ ጋር መጀመሪያ አበላል ቅደም ተከተል አለው። መጀመሪያ መብላት ያለባችሁ መጀመሪያ ይሄን ፕሮቲኑን ነው መብላት ያለባችሁ። ይሄ ቢጫውን ትታችሁ በጣም የወፈራችሁ ሰዎች ማለት ነው። ይሄ ቢጫው ፋት በመሆኑ ይሄን አንበላም ማለት ነው። ወፈራችሁ ክብደት መቀነስ የምትፈልጉ ዘይትም ለምሳሌ እዚህ ዘይት ብዙ የለውም። እዩት እዚህ ማባያው ላይ ሰላጣው ምናምን ላይ እቺን አሁን 1 2 3 4 አንዱን በልቻለሁ፣ 2 በልቻለሁ፣ 6 እንቁላል 6 ጊዜ 6 36 ግራም ፕሮቲን አገኘው ማለት ነው። ፕሮቲን ይሄኛው ለልጆች መስጠት ትችላላችሁ። ይሄንን የሚወፍራም ሰው ይሄን አይበላም። ስትቀንሱ ወደፊት ትበላላችሁ። ምክንያቱም 6 ግራም ፋት አለው ውስጡ ይሄ ቢጫው ማለት ነው። ስለዚህ ነጯን በቃ እንጀራ የለም እዚች ስንክር ታረጉና እንዲጣፍጣችሁ ሎሚ ምናምን አለው። ይሄ ጉረዝ አለቀ ቶሎ። ከሁሉም በፊት ይሄን መብላት ያለባችሁ ምክንያቱም ፕሮቲኑ ነው የሚረዳችሁ። ሌላው ፕሮቲኑ የግድ ያስፈልጋችኋል። እንደዚህ የፈረፈራችሁ ማባያ ከፈለጋችሁ እንደዚህ ሎሚ ሚጥሚጣ ቃሪያ ምናምን ዘይት ብዙ የሌለው የባዶ ነው። እንግዲህ የባዶ ቅጠል ነው። ስጋውን እንኳን መብላት አልጀመርም። ለምን መሰላችሁ? ይሄንን አያስበላኝም።